ሴቷ ማህፀን የሰጣት ልጅ ወደዚህ ምድር ሳመጣ አትሊስት እማበላው ነገር አለኝ ወይ ብዬ ማሰብ አለብኝ። እኔ እናት በወንድ መተማመናችሁን አቁማችሁ በራሳችሁ ተማምናችሁ ብር ካለሽ ኤኒ ታይም ልጅ ካማረሽ ወልደሽ በፍቅር ልጅሽን ማሳደግ። ሁልጊዜ ልጅ ይዞ ሚዲያ ላይ እየወጡ ማልቀስ፣ እርቅ ማዕድ ላይ እየወጡ ማልቀስ። አስረግዞ ጥሎኝ ጠፋ ይጥፋልም ይበል። አንቺ ሰርተሽ ልጅሽን አሳድጊ። ፈርስት ኦፍ ኦል ከመውለድሽ በፊት ምን ማበላው ነገር ልጅ የማስተምርበት ነገር አለኝ ወይ በይ። ለምን ማህፀኑ ያለው አንቺ ጋር ነው። ጥሎሽ ይጠፋል። ወደ የመጀመሪያ ቀን አብሮሽ አድሮ ጥሎሽ ሊጠፋ ይችላል። ሊሞትም ይችላል። እሱ ቢሞትስ አንተ አስረግዘኸኝ ስለሞትክ ልጅህን እገለዋለሁ ልትይ ነው? አቡኔ ልጅ እያለው እናቴ ባደረሰችብኝ ነገር የተሻለ ነገር ላትሆኝ እንኳን ለትዳርና ለልጅ ጥሩ አመለካከት የለኝም። በሷ ምክንያት እኮ አሁን አንቺ ሳትድኚ ወደ ትዳር መግባት የለብሽም። እናትሽ ያደረሰችብሽን ትሮማ፣ በእናትና በአባትሽ የደረሰብሽ ትሮማ፣ በአስተዳደግሽ የደረሰብሽን ትሮማ ሳትታከሚ ያንን ጠባሳ ይዘሽ ወደ ትዳር ከገባሽ ልክ እንደ ዛሬዋ እናት ወደ ልጅሽ ታስተላልፊዋለሽ። ስለዚህ አንቺ መጀመሪያ ወደ ትዳር ከመሄድሽ በፊት ያ ቁስል ያ ጠባሳ በደንብ ታክሞ መዳን አለበት። መታከም አለብሽ፣ መዳን አለብሽ። ድነሽ ሙሉ ጤነኛ ስትሆኚ ነው ወደ ሪሌሽንሺፕ፣ ወደ ትዳር፣ ወደ ልጅ የምትገቢው። ከነቁስልሽ ደምሽ እያንጠባጠብሽ ገብተሽ ደምሽ ልጆችሽ ላይ እንዳይንጠባጠብ አቢዩዝ እያደረገ እየፖሰተ እንትን ሊል ነው። ስለ ልጆቻችን ኃላፊነት ይሰማል። እኔ ነኝ ተጠያቂ ስለ ልጆቼ። እኔ ህፃኗን አይታችኋታል? አይኗን እኔ ቪዲዮን ሳየው ልጄን ቁጭ አድርጌ ነው የሳልኩት። በቃ በልጅቷ ቦታ አይኗ እንባ አዝሎ ቀይ ሆኖ እናቷን ታያታለች ብላ ላይክ ምን እያለ ነው አይምሯ? የልጅነት አይምሯ ምን እሺ ምንድነው ጥፋቴ? እሺ አሁን መፈጠሪ ነው ራሴን እኔ ያልፈጠርኩት ምን ላርግ እያለች ነው አይምሯን የሚመስለኝ። በቃ ዝም ብላ እንባዋ ሲወርድ በቃ እኔ ምን አድርጌ ነው? ምንድነው እዚህ ጥፋቷን እየፈለገች ምንድነው ጥፋቴ? ራሷን ትጠላለች። አሁን ምችልች እውነት አትጠላ ማይ ጠንካራ ልጅ ነች። አትጠላም በፍጹም። እሺ ታምነኛለች። ተናድጄ እንደሆነ በጣም ከፍቶኝ እንደሆነ ትረዳለች፣ ይገባታል። ልቤን አሞኝ እንደሆነ በቃ ውስጤ ታሞ እንደሆነ ይገባታል፣ ታውቃለች። በፍጹም ትናንትም ያው ሰዎችም አናግረዋታል፣ ያናገሯት ደውለውልኛል። አይ እናቴ ስለከፋት ነው እንጂ ትታኛ አትሄድም ትመጣለች ነው ያለቻቸው ለሰዎቹ። ይሄ ማለት ስለምትረዳኝ ያለውበት በቃ ህመሜ ስለገባት ማለት ነው። እና በፍጹም ራሷን አጠላብኝ። እሺ ምክንያቱም ከስንት አንድ ቀን ነው ገብቶሻል። እንደዚህ አይነት ንዴቶች ተጠራቅመው ነው ገብቶሻል። ተጠራቅመው ነው እኔ ህይወቴን ነው ምንም ነገር እሷን ለማስደሰት ምንም እኔ እሷን ለማስደሰት ያላደረኩት ነገር የለም። ምንም ባገኘሁት ነገር ምንም አላጎደልኩባትም። ምንም የኔ እኔ ልጉደል አዲስ ማሪ ላንቺ ህይወት እንደዚህ መሆን ነው። ላንቺ ህይወት ላንቺ መቸገር ላንቺ አሁን መራብ መቸገር ማን ነው ተጠያቂ? ማንም ተጠያቂ አይደለም። ይሄ የእህል ውሃ ነገር ነው አይደለም። የእህል ውሃ ነገር አይደለም። እኔ ነኝ ተጠያቂ በይ። እመኚ መጀመሪያ ጥፋትሽን። ላንቺ ህይወት አንቺ ነሽ ተጠያቂ። 18 ዓመት እስኪሞላሽ ድረስ ቤተሰቦችሽ ይወቀሳሉ። ከ18 ዓመት በኋላ የኛ ህይወት የኛ ኃላፊነት ነው። ህይወታችን ምርጫችን ነው። ፈጣሪ እኮ ነፃነቱን ሰጠን፣ እድሉን ሰጠን እኮ ፈጠረሽ፣ ሙሉ ጤነኛ አደረገሽ፣ ሙሉ አካል ሰጠሽ ፈጣሪ።
ከዚህ በኋላ ፈጣሪ ሊወቀስ የሚችለው እንዴት ነው? እንዴት ነው ፈጣሪ የሚወቀስ? እኔ እኮ ሰራሁልሽ አቡ ሴትም ወንድም ሆኜ እኮ ናርኩኝልሽ። ልጅነቴን እድሜን ሙሉ ሴትም ወንድም ሆኜ ነው ለራሴ እናት አባት ሳይኖር ለራሴ እናት አባት ሆኜ በጣም ብዙ ለማቴ ልጅ ሰውልሽ ህይወትሽን መለወጥ ካልፈለግሽ ምክንያት ብትደረድሪ ይኸውልሽ አዲስ ህይወቱን መለወጥ የማይፈልግ ሰው ምንም አይነት ምክንያት ቢደረድር ህይወቱ አይለወጥም። ጎዳና ላይ ተጥሎ ያደገ ልጅ ራሱን ካወቀ በኋላ ከሊስትሮ ጀምሮ ጥሮ ግሮ ሰርቶ ገንዘብ አጠራቅሞ ህይወቱን ለውጦ ዛሬ ላይ ሀብታም ይሆናል። እሱ ሰራው እኮ ይልሽ እኔ እኮ ቆሎ ከመሸጥ ልብስ ከማጠብ በህይወት እስካለሽ ድረስ አታቆሚም። ስትከስሪ ከዜሮ ትጀምሪያለሽ። ሙሉ ጤነኛ እስከሆንሽ ድረስ ሆስፒታል እስካልተኛሽ ድረስ አካልሽ እስካልተቆረጠ ድረስ ስትከስሪ እንደገና ከዜሮ ትጀምሪያለሽ። እስኪሳካ ድረስ አታቆሚም። ምክንያቱም የምታቀርቢ ከሆነ ግን መቼም አይሳካ። ነገም ስትከስሪ ምክንያት ታቆሚያለሽ። ነገም በምን ደግሜ እንደ ድሮ እኮ በአንድ ሺህ ብር አይደለም ዘንድሮ ሰው ስራ የሚጀምረው። በ500 ብር ተነስቼ ስራ አልጀምርም። አሁን እኮ ኢትዮጵያ ውስጥ ጎመን መሸጥ እኮ ጎመን አሸጭም እኮ በቃ ኢትዮጵያ እንዲሆናለች። የደሃ ሀገር አይደለችም ኢትዮጵያ። ኢትዮጵያ ውስጥ ጎመን ይዘሻ እኔ ያሳይሻለሁ ከፈለሽ። አሁን ወደ አዲስ አበባ ስመለስ ቪዲዮ ቀርጬ ማንም ጎመን ለመሸጥ መከራውን እየበላ ነው። እንኳን ሌላ ነገር መንገድ ላይ እንጀራ ከቤትሽ አብስለሽ ወጥተሽ እንጀራ መንገድ ላይ መሸጥ አትችይም። ጉልት መሸጥ ጉልት ተብሎ የሚሰጠውና ሰው ያለበት ቦታ ለየቅል ነው። ሰው ያለው እዚህ ጋር ጉልቱ ያለው ታች። አዲስ አበባ እኮ እንዳልነበር ሆናለች። የድሮ አዲስ ከ5 ዓመት በፊት የምናውቃት አዲስ አበባ አይደለች። ማንም ሰርቶ የሚበላባት አዲስ አበባ በዚህ ሰዓት ኢትዮጵያ ውስጥ ጉሊት እየሸጠ የምትኖር እናት የለችም እያልሽ ነው? ሽንኩርት ድንች እየቸረቸረች የምትኖር እናት የለችም እያልሽ ነው? እያልኩሽ እኔ በነበርኩበት እኔ አሁን ባለውበት ሰፈር እንደ በፊቱ አይደለም። ስለሌላው ሰፈር አይደለም እኔ የማወራው ስለ ራሴ ሰፈር ነው። አሁን እኛ ሰፈር እንደዛ አይደለም። የሌላውን ሰፈር ደግሞ ሌላ ሰው ይናገር የሚያውቅ ይናገር። እኔ በእኔ ሰፈር ግን እንደ ድሮ አይደለም። እኔ ለልጄ ምን እንደሆንኩኝ መድኃኒዓለም ያውቃል። እኔ ስለሆንኩት ነገር እንኳን በፍጹም ፈጣሪ ለምን ብዬ አላውቅም። ግን እኔ በልጄ እንዲከሳኝ ፈልጌያለሁ። አዎ በቃ በልጄ መካስ ፈልጌያለሁ። ልጄ ጥሩ ገዴ እንድትሆን ፈልጌያለሁ። ልጄ እድሌ እንድትሆን ፈልጌያለሁ። እናም ለዛም ነው መካሪ ሳይኖርኝ ምንም ሳይኖርኝ በ19 ዓመቴ ወልጄ አራስነት ሳላቅ ልጅ ገላ ሲታጠብ ውሃው ምን ያህል መሞቅ እንዳለበት ሳላቅ እኔም ከብዙ ሞት ድኛለሁ። ልጅም ደግሞ እግዚአብሔር ጠብቋት በደህንነቷ እሱ እያገዘኝ እኔ ደግሞ በጉልበቴ ገንዘብ ለማምጣት ብዙ ነገር እየለፈው እዚህ ደርሻለሁ። እና ቤትዬ እኔ አንቺን ለማለት የፈለኩት እንግዲህ አንቺ ከገባሽ ወይ አመትሽ ነው ወይ አመት አልሆነሽ። የትኛው ብሎክ ስር ነው አሁን ቡና ሰርቶ መኖር የሚቻለው? ሁሉም እኮ ልማት ተነሺ ተሰጥቷል እንዳለ ሰፈሩ እንዳለ። ከዛ የዛ ሰፈር እንዳለ ኮንቲነር ተሰርቶ አንዴ ሄዳ ልጅሽን ታምጣት እሷ ጋር። እሺ ታምጣት፣ ችግር የለውም። እሺ ታምጣት ብላለች። ሂጂ አምጫት። እሺ ማለት እሷ ጋር የት ነው የምታመጣ? እዛው ሆና ታናግራት። እዛው ሆና የት ነው? ምንም ልታመጣ ሆና ታናግራት። ጀስት ከብቻዋን ካለች በቤት እሷ ቤት አይደለችም። ነው ብቻዋን አይደለችም። ነው እንደዛማ አይደለም። ብቻዋን እኮ አይደለችም። ሰው አለ ቤት። ብቻዋን እኮ አይደለችም። እንዴት ነው የተረዳችሁኝ? ሰው አለ ቤት። ጓደኛ ያለች እኮ እና ያልቅ ዘመድ አለች። ኖ ከኩዩዋ ጋር እንድትጫወት ከቤት እንደዛ ኖ አልፈልግም። አይ እኔ ከቤቷ የትም እንድትሄድ አልፈልግም በፍጹም። ኖ እንደዛ አይደለም። ልጄ ከኩዮቿ ቀን ትምህርት ቤት ስትጫወት ውላለች። ልጄ ከኩዮቿ ጋር ከጓደኞቿ ጋር ትምህርት ቤት ውላለች። ከቤቷ እንድትወጣ አልፈልግም። በቃ አልፈልግም። መለስና እኔ የትኛው ስር ቡና መስራት የትኛው ፎቅ ስር ነፃ እንደሆነ ትንገረኝ። አዲስ አንዴ በቃ አዲስ ልንገራትሽ ቤቲ ታዩ
በቃ እዛው ትሁን ከቤት እንድትወጣ አልፈልግም ጓደኛ አብራታለች ብላለች እና ነይና የትኛው ብሎክ ስር ቡና ጠጡ መስራት እንደምችል ጠቆሚኝ እያለች ነው ነይ እሺ መስዬ ተናገሪ እንግዲህ እኔ ብዙ መናገር አልችልም ግን በገባኝ መጠን እየደጋገመ አሁን አብዬ አንቺ ማድረግ የፈለግሽው እሷን መርዳት ነው ግን እሷ ደጋግማ ቢዝነስ ሰርታ ፌል አድርጋለች አሁንም ቢዝነሱ ቢከፈት ፌል እንደማያደርግ በምን እርግጠኛ ነን አንደኛ ስለዚህ ፎከሱ ልጇ ላይ ቢሆንና በኔ በኩል ወይ አዳሪ ትምህርት ቤት ምናምን ካለ ልጇን እንደዛ ማስገባት ከምትችልና ራሷን ማረጋጋት ከቻለች በዚህ በኩል እኔ ተሳታፊ መሆን እችላለሁ ግን አሁንም የፈለገችውን ጥያቄ ጠይቃ ሚሊዮን አፍስሰን ቢዝነስ ብንከፍት እሷ ቢዝነስ የመስራት አቅም እንደሌላት ነው እኔ የማየው ደጋግማ ያ ቢዝነስ አልሰራላትም ስለዚህ አሁን ፎከስ እሷ ላይ ከማድረግ ልጅቷን እንዴት አድርገን እናውጣት ከዚህ ደጋግማ ጥላት ሄዳለች ይሄ ደግሞ ሪፒቴሽን ነው ስለዚህ ለልጄ የሚለው እንትን ፌል አድርጓል ማለት ነው ወደበር የምትሄድበት ቦታ እንዛም ይቅርታ አቡ እኔ አሁን እዚህ ጋር የገባሁት ሚስ በቃች ቆሎ የምትበላው ይቅርታ ነዚህ ነች ነዚህ እግዚአብሔር ይስጥሽ ተባረኪ ተሰምቷት ነው እኔ እዚህ ጋር እኔ የማንም እኔ ያሳለፍኩትን ህይወት ከፍ ዝቅ እንዲያረግብኝ አልፈልግም እኔ ከፈልኩትን ገብቶሻል ይልሽ አቡ እኔ ማንም ሰው አይረዳኝ አልፈልግም በቃ እኔ መረዳ አልፈልግም ቆይ ምንም የሚያናድ ነገር የለም ያልነው ለልጅሽ እርዳታ አድርገን ጥሩ ትምህርት እንድትማር አዳሪ ትምህርት ቤት እንድትገባ እሷ ልጅሽ ከተደገፈች ጥሩ ትምህርት ከተማረች ጥሩ ምግብ ከበላች ጥሩ ህይወት ካላት አንቺ ለአንድ ነፍስሽ አያቅትሽም ተቃጥረሽም ትሰሪያለሽ አይደል ይሄንን ነው እኮ እሷ እያልን ያለነው ገባሻ ለልጅሽ አይደል ይሄ ሁሉ የምትንከራተችው ይልሽ ሰሚኝ አቡ ይልሽ ሰሚኝና ማለት ነው ቪዲዮ ውስጥ እኔ ከይቅርታ ጋር ቪዲዮ ውስጥ ግቢና እኔ ይልሽ ያንን ምግብ ቤት 300 ምናምን ሺህ ብር አጠራቅሜ ያንን ምግብ ቤት የከፈትኩት በአንድ ሺህ ብር ጀምሬ ነው በአንድ ሺህ ብር ሸራ ወጥሬ ሸራ ሰርቼ ነው አንድ 300 ሺህ ልጅ ይዘሽ ቀልድ ነው እንዴ ቤቱን ይው በምን ከሰርኩ ይመስልሽ ህጋዊ እንዳለው መታወቂያ የለኝም በምንም አይነት መንገድ መታወቂያ ማግኘት አልቻልኩም ደና ቦታ መርጬ መከራየት አልችልም ለምን ንግድ ፍቃድ ማውጣት አለብኝ እኔ በሰዓቱ ያለንበት ሰፈሩ አዲስ ሰፈር ነው እና ልክ የዛሬ አመት ላይ መንግስት ሁላችሁም አዲሳችሁ ምናምን ግቡ የሚለውን ነገር ሰምቼ ልክ ምንድነው የሚቀጥለው ወር አሁን ምንድነው ጥቅምት ህዳር ላይ ስጀምር በቃ ይቀጥላል ብዬ ነው ስራው እንዲሁ እንደተንቀሳቀሰ ይቀጥላል ቤት ችግር የለውም ጥሩ ነገር እስከሰራሽ ድረስ ቤት ምኑን ውስጥ ቢሆን ችግር የለውም ብዬ ይቀጥላል ብዬ ነው ግን ልክ 3ኛ ወሩ ሲያልቅ ቆመ በቃ አዲሱ ምኑም ያ ወሬው በወሬ ቀረ የገባም ገባ ስራው ቀጣለ ሰፈሩ ላይ ስራው ቀጥ ሲል የኔ ችግር ነው አንደኛ እሱም በይ አሁንስ ሁለተኛው ምንድነው ከዛ አነስ ያለ ኪራይ ነው ቤቱ ዞር ያለች ነች ቀጭን መንገድ ነው ስቶር ልክ በኔ ፊት ለፊት ስቶሮች አሉና ልክ እኔ በር ላይ ቆሞ ጅብሰም ሲወርድ ምናምን እንዳለ ርጋፊው ይገባበታል እንዳለ ርጋፊው ይገባል ግን በቃ ቢያንሳየው ምንም አይሆንም ሰው እንዴት ነው ጅብሰም እየወረደ መጀመሪያ ያንን አላሰብኩም ያ ስቶር ከጀርባዬ ስቶር ምናምን እንደሞላ አላሰብኩኝም ምክና እዚህ ፊቴ ቆሞ ጅብሰም እንደሚያራግፍ አላወኩኝም እስኪ እዚህ ጋር የኔ ድክመት የትኛው ነው እኔ እኮ በአንድ ሺህ ብር ጀምሬ ቤቴ ልክ እንደባለ ትዳር ሶፋ ገዝቼ ፍሪጅ ገዝቼ ምጣድ የእንጀራ ምጣድ የዳቦ ምጣድ አልጋ ቁም ሳጥን ምናምን የገዛው ምንም መፍጫ ምንም ዕቃ የነበረኝ ሰው ነኝ ይሄን ሁሉ እኮ ያደረኩት በአንድ ሺህ ብር ጀምሬ ነው በአንድ ሺህ ብር ስራ ነው እና እንዴት ነው